ነው ዳሉ ያልሽኝ ነው አይ ነው እኔ ልጄን ከወለድኩ በኋላ ነው በጣም ብዙ ነገር ላይፍ ላይ ተቀየረ አጥፈው ካሜራ አጥፈው እኔ አልጋ ምን ያደርግልኛል እናቴ ጋር ነው ማድረው ካገባው በኋላ ሌላ ላይፍ አለ አንደኛ ነገር ጋቢና አረ ጋቢና የሚቀመጠው እጄ በጣም ጠቁሯል አረ ሲክስ እንዴ እሺ ኖ ኤልሽ አይ ቶልድ ዩ አንቺ ነሽ ሴት ጓደኛ ያለሽኝ ምናምን ነገር ማለት ጾም ነው እንዴ ማለት ጾም ነው ማለት ከመና እንዴ ያላችሁ ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ አላችሁ ወይ ዛሬ ቤት ሆኜ አይደለም የተገናኘነው ውጪ ላይ ሆኜ ነው የተገናኘነው ምክንያቱም እንዳጋጣሚ ሆኖ በጣም ረፍዶብኛልና እቤቶኝ ለመቅረጽ አልቻልኩም ነበር ግን ደግሞ ያው ወጥቼ የቀረስኩኝ ነው እንዴት ናችሁ ደህና ናችሁ ወይ ረመዳን እንዴት እያደረጋችሁ ነው ጾማችን ሊያልቅ ረመዳን ሊያልቅብን ቀናቶች ብቻ ነው የቀረን ኦልሞስት ስንት ቀን እንጃ በጣም በቃ አይ ቲንክ 3 ቀን 2 ቀን እንደዛ መሰለኝ ሊያልቅብን ነውና በጣም ደብሮኛል እንዳሁኑ ረመዳን ደግሞ የፈጠነ ረመዳን የለም በጣም ነው የፈጠነው ብቻ ግን ያው አላህ ጾማችንን ዱዓችንን ይቀበለን ሰላታችንን ይቀበለን ለማንኛውም ዛሬ አንድ ሰው ላገኘ ነው ከረጅም ጊዜ በኋላ እንዳጋጣሚ ሆኖ እኔ ኢትዮጵያ በሄድኩበት ታይም ላይ እሱም ኢትዮጵያ ነበረ ግን አልተገናኘንም እዚህም ይያለን እንዳጋጣሚ ሆኖ ያው ስራ ላይ ስለነበረ እኔም ደግሞ ስላልተመቸኝ ስለነበረ አልተገናኘንም ነበር ዛሬ ግን ከስንት ጊዜ በኋላ ላገኘው እየሄድኩኝ ነው ማን እንደሆነ መገመት ያቅታችሁን ብዬ አስባለሁ ኤፊ ጋር ልንገናኝ ተቃጥረናል ሶ ዛሬ አሪፍ ታይም ከሱ ጋር እናሳልፋለን ብዬ ተስፋ አደርጋለሁኝ አሁን ኤፊን ለማግኘት ከቤት ወጥቻለሁ ትሬን ሊዝ ነው ወደ ትሬን ስቴሽን እየሄድኩኝ ነው አብረን ኤፊን እናገኘው ሰብስክራይብ ማድረጋችሁን እንዳትረሱ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ በጣም ስለረፈደብኝ እየሮጥኩ ነው መሄድ ያለብኝ ምክንያቱም አርፍጄበታለሁ ያ እዛው እንገናኝ ኤፊ ጋር ደርሰናል ሶ እንዳረፈድኩኝ አውቃለሁ ግን በቃ ይቅርታም ቢሆን ብዬ እንትን እለዋለሁ ዛጋን ያለው ሃይ ምንድነው በጣም ይቅርታ ሰላም ምንድነው ሰላም ነው bring it on በእናት ጾም ነው ብዛት ተቀፈይ ነው that's why not ሌላ አማን ነው ደህና ነህ ጠፍተሻል ሃይ በላቸው ቪዲዮ እየቀረስኩ ነው what's good everybody ሰላም እንዴት ናችሁ በጣም ከዚህ ዋን ተገናኘን long time ሁለታችንም ኢትዮጵያ ሄደን ኢትዮጵያ ሳንገናኝ በናፍቆትሽ እኔ ስንገላታ አረ ጾም ነው ዘፈናት ማለት በእናንተ በእኛም ጾም ነው all right anyway ያው አግኝቻለሁ ረፍዶብኝ ነበር በጣም ይቀጣሽ በእነሱ አምሮብሻል ለኔ አመሰግናለሁ በእንደዚህ ደግሞ እግዚአብሔር ፋፈሽና አመሰግናለሁ thank you nice ታርፍ በእናንተ እሺ አስጠበቅሽኝ በጣም እንዴት ናችሁ ዩቲዩብ ሮዚና ግን አላማረባትም ቤተሰቦች ምን እሺ እንደዚህ አገር ቤት ነው እንደዚህ ያሳመረሽ ጾሙ ነው እንደዚህ ያሳመረሽ አይ እንደዚህ በጣም ያምርብሻል ብለው ብዙ ሰዎች አስተያየት እየሰጡኝ ነበር ቱ ቢሆንስ ማለት አምሮብሻል thank you በጣም አመሰግናለሁ እንጂ ይሆናለች ሮዚ ጋይስ እንዴት ነው አላማረበትም ይፊ እንዴ እኔ of course ትንሽ ናፍቆቱ ምናን ትንሽ ጎስቆልቆል ነገር አድርጎኛል የሮዚና long time 3 ወር ምናን by the way እዚህም ይያለን አልተገናኘንም ነበርና ቢዚ ነበር ግን specifically ኢትዮጵያ የመጣን ሰዓት ሁለታችንም 2 ወር ነው የቆየነው ስልኳን ብደውል ብቀጠቅጠው ሮዚና አፍቀሽኛል ምናምን ነገር እንዴ which is normal እኮ አርገኸው ቢሆን ኖሮ ነው አርገዋለሁ እኔ እናት በናፍቆትሽ እኔ ስንገላታ ሚሊዮን ዘፈን አታቂ anyway finally ተገናኝተናል እንዴት ነሽ ደስ ብሎኛል ስላገኘው ማለት ረጅም ጊዜ ቢሆንም ደስ ብሎኛል ግን ደግሞ በጣም ጠፋ ተጠፋፋን ምናምን አዳዲስ ጓደኞች ምናምን አፈራና እኔ ላይ ቺት አረጋና እንዴ ኖርማል ነው ግን ቺት ማረግ ብዙ ቦቶ እንዴት አይሽ ግን በጣም ያምራል ሮማንቲክ የሆነ ፕሌስ ነው በቃ ቡክ አድርጌ ነው የጠበቅኳት የኔ እናት ወይኔ ታሪክ የሚሏል በሪዘርቬሽን ነው እዚህ ቦታ ዝም ብሎ እንትን አይባል ኦ ዋው
ወይኔ እንዴት ደስ ይላል። ብዙ ሀበሾች እዚህ ሰፈር አይመጡም በነገራችን ላይ። የምርህ ነው? የምር አፎርድ አያደርጉትም። እኔ የለሁበትም እዚህ ላይ የለሁበትም። እኔ የለሁበትም። እንዴት ነበር ቆይታ? ቆይታ በጣም አሪፍ ነበር። ባይዘው ወይ ምናምን እንሻልና ቴንክ ዩ በጣም ነው የማመሰግነው። ጾሙ ነው ምናምን አንደኛ ጾሙ ነው፣ ሁለተኛ ነገር ደግሞ እኔ በራሴ ቆንጆ ነኝ። ባይዘው ወይ አልካድንም ቆንጆ እንደሆንኩኝ ትጠራጠራለህ? እኔማ ቁጥር አንድ መስካሪ ነኝ እኮ አይደለም እንደ ቤተሰብ። እሺ ሮዚና የኢትዮጵያ ቆይታ እንዴት ነበረ? እንዴት አሳለፍከው ምናምን? ኢትዮጵያ እንዴት አያት? አይ ቲንክ ከስንት ጊዜ በኋላ ነው አንተ ሄድከው? የኔ እንኳን አንድ አመት ከአንድ አመት በኋላ ነው ሄድከው? ኧረ እውነት አንድ አመት ነው። ባለፈው ዕለት ከጃኒ ጋር ምናምን ሄደ። አንድ አመት የእውነት በአንድ አመት ድፍን አንድ አመት ነው ሄድኩት። ግን በአሁኑ I had a great time. It was a 10 out of 10 experience. በጣም ያበደ ነበር። Oh my god አዲስ አበባ በጣም ተቀይራለች ሲሉ ቀልድ እንዳይመስላችሁ ሲባል በጣም እንዴ አዎ ለነገር እንዳለ ይደስ አረ ትለኛለህ አለ አይ ስለ ኦቨር እንትን ስላልከው ና አይ በጣም ያበደ ነበር። አንቺ አሁን ይልሽ ሜቢ ለዚህ ነው ስደውልሽ የነበረው። አሁን ነይ ሸራተን ማርከስ ጋር ምናምን ነው ስዝናና የነበረው። አንቺ ደግሞ ባይዘዌ ሸራ በጣም ላይክ ሞስት ኦፍ ታይም ያሳለፍኩት ሸራተን። አረ ወላሂ እንዴት አልተገናኘንም? ወላሂ ምሬ ነው። ካፌው ላይ በጣም ነው ካፌው ላይ ነው የምትዘፈዘፊው ማለት ካፌው ላይ ነው። አይ ስትል እኔ ስዊሚንግ ፑል አለ እኔ አልችልም። ከዛስ ብዙ ነገር አለ ሸራተን ካፌ ብቻ አይደለም ያለው። አይ እኔ ካፌውን ላይክ ኬክ ልበላና ማኪያቶ አልጋ ያለው እዛ ነው። እኔ አልጋ ምን ያደርግልኛል? እናቴ ጋር ነው የማድረው። በጣም ከእናቴ ጋር አንድ አልጋ ላይ ነው አብረን የምናድረውና አያስፈልገኝም። እኔ አልጋ ላይ ምን አልጋ ምንም አያደርግልኝም። ሂልተን ምናምን አይ በጣም ብዙ ቦታዎችን ወስድሽ ነበር ሂልተንም ሄጃለሁ። ከማዘር አንቺ በምን ያህል ጊዜሽ ነው የሄድሽው? እኔ እዚህ ከመጣሁኝ ኦልሞስት 2 አመት ሊሆነኝ ሲማት አመት ከምናምን ላይ ነው የሄድኩትኝ። ተመልሰሽ ሄድሽ ወደ ኢትዮጵያ ገባሁት አለ እንዴ? እኔ እኮ እዚህ ከመጣሁኝ የመጀመሪያ ኢትዮጵያ ሲሄድ እኮ አይ ኖ ስለዚህ አመት ከምናምን ላይ ነው የሄድኩት። ኦኬ አይ ለዝ ሜቢ ከማዘር ጋር ታይም ያሳለፍሽ ነበር በጣም አዎ በጣም አይ ቱ ቢ ሆነስት ምንድነው ሀፕን ያደረገው እንገናኛለን እየተባባልን እኔም እሷም በጣም ቢዚ ነገር ነው አልተመቻቸልንም። እና ደግሞ እንትን ነው እኔም ትሪፕ አበዛው ምናምን እኔም እንደዛው ከከተማ ስወጣ ስለነበር አብረን ቢሆን ጥሩ ነበር ግን አልሆነም። ምንም ማድረግ አይቻልም። የት ሄድክ አንተ? ከሄድክ እኔ አዳማ ሄድኩኝ፣ አርባ ምንጭ ሄድኩ፣ ሐዋሳ ሄድኩ እና ወላይታ። ኦኬ ማለት አንድ ቦታ ላይ ናቸው? ኖ አይ ሚን ሐዋሳ፣ አርባ ምንጭ፣ ወላይታ አንድ ላይ ናቸው። እነዛ አንድ ላይ ናቸው። ቪዲዮ ላይ ሰራሁት የአርባ ምንጭ ብቻ ነው። የአዳማ ግን ለብቻው ነው። ሰው ሌላ በቃ እነሱ ጋር ነው ሄድኩት። ሌላውን ደግሞ ያው አዲስ አበባ ላይ በጣም ብዙ ስራዎችን ሰራ ስለነበር በጣም ቢዚ ነበርኩ። ታይም አልበቃ ብሎኝ እውነት 2 ወሩ እንደ 2 ሳምንት ነው ይሄው። በጣም ግን አንቺን አለማግኘቴ ደግሞ 2 ወሩ 2 አመት ሆነብኝ ማለት ከባድ ተሰቃየን እኮ ኤኒዌይ አሃድ አሁን እኮ ላይክ በጣም ረጅም ጊዜያችንን የምናሳልፈው አንድ ሀገር ላይ ነው። አይ አሁንማ በጣም ብዙ ነገር ባይሆን የከተማውን የኢትዮጵያ ከተማውን ትሪፕ ይዣት አልሄድኩም። ባይሆን የኢሮፓ አሁን ላይክ ይሄ ሀረር ምናምን ስቴጅ አብረን አልሄድም። ባይሆን ከዚህ በኋላ የኢሮፓ ቱሮችን ምናምን ሲሄድ ይዤሽ እሄዳለሁ። ሀረር ምናምን በነበርኩበት ታይም ላይ ብትኖር በጣም አሪፍ ነበር። የምሬ ነው ሲሪየስሊ በጣም ደስ የሚል ነበር። ኢቭን ባህላቸው በራሱ በጣም አሪፍ ነበር። ጎንደሩም ላይ እንደዛው እኔ እንኳን ላይክ ሲሄድ ጎንደርም ሄድሽ? ጎንደርማ በጣም እንጂ የትኛው ነበር ያበደ ከሁሉም? ጎንደር ሳቀሳስር ሀረሮች ግን አይደበራቸውም? እንዲህ አይ ሀረሮች ጥምቀት ታይም ስለነበረ ነው። ጥምቀት ታይም ስለነበረ ብቻ ሳይሆን ኖርማሊ ጎንደርን በማየቴ በጣም እኔ ገረመኝ። ግን ምን እንደሆነ ታውቂያለሽ? ብሎኛል። እኔ ጠቁሬ ነው የመጣሁት። አንቺ እንዴት ነው እንደዚህ? እኔ ደግሞ አይ አይደለም ጠቁሬ ያለው አንደኛ ነገር ጋቢና የሚቀመጠው እጄ በጣም ጠቁሯል። እጄ እንደዚህ አይደለም የሚቀመጠው እጄ ደስ ይላል አይደል? ጋቢና የሚቀመጠው እጄ is crazy የእውነት በጣም ማለት እንደዚህ አይደለም። የኔ እጅ እንደዚህ አይደለም። ስሄድ ራሱ ወይኔ እጅሽ ቅላቱ ምናምን ነበር የምባለው። የምር ጠቁሬ ነው የመጣሁት።
አይ ስቲል አምሮብሻል እናት። ለምን አንደኛ እጄን ሲጀመር እንትን ሰንስክሪንም ስለማያገኘው ምናምን ስለማልቀባ ለዛ መሰለኝ። ግን በፊትም እኔ ጥቁር አልነበርኩም። አንተ ቀላህ ጠቆርክ። እኔ ጠቆርኩ ዘይጅ እጄ ብቻ ነው ጠቆር ከሰው በስማም ስንት ኪሎ እንደከሰው እግዚአብሔር በጣም ብዙ ኪሎ ምክንያቱም በቀን አንዴ ነበር የምበላው የነበረው እኔ። ለምን ናፍቆት የኔ ናፍቆት አልበላለሽ አላስበላለሽ ናፍቆታል ረፍታ አንደኛ ጾም ነው ሁሌ ማለት ጾም ነው እንዴ ማለት ጾም ነው ማለት ከምን አንግል ይያለሽ ነው ናፍቆት ወይ ተመነ ናፍቆት በዛ ማለት ናፍቆት የምሬ ነው ናፍቀሽ ነበር እኮ እሺ በቃ ተረዳው ኦፍ ካሜራ ስልክ ላይ እንዴት ነው የምናወራው እንዴ ተይንጂ ዛሬ ካሜራ ስላንዳና እንዴ እና ታዲያ ስልክ ላይ ፌስታይም ስናወራ እንዴት ነው የምናወራው? እንዴት ነው ማይኮን ስጨብጪ ምን አበዛ ምን አለ ስልክ ላይ ስናወራ እንዴት ነው የምናወራው? እንዴት ነው የምናወራው? እንደዚህ ናፈኩ እስኪገናኝ አይ ካን ዌይት ምናምን ብለሽኛ እንዴ መጥቶት ሮዚና ባይዘው ሌላ ነገር ይመስላል። ተፈታ አንተ ጅላት አጥፈው ካሜራ አጥፈው እንዴ እና እንዴት ነበር ያለፈው የነበረው ታዲያ ኢትዮጵያ ላይክ በጣም አሪፍ ጊዜ ነበር ያሳለፍከው ማለት ነው? ከቤተሰቦች ጋር ነው ወይስ ከጓደኞች ጋር ነው? በጣም ብዙ ጊዜ ነው ያሳለፍከው? I mean to be honest በጣም ያሳለፍኩት ስራ ላይ ነው እኮ ጓደኞችንም ያገኘው ወይስ ፋሚሊ ጋር ነው ያረፍከው ወይስ? አይ ገስት ሃውስ ነበር ካሜራማን ምናምን አብሮኝ ሰው አንዳንድ ሰዎች ስለነበሩ አብሮኝ አንዳንድ ሰዎች አምን ካሜራማን አይ ነበረ ጓደኛዬ ነበር አብሮኝ አብሮ አደግ ጓደኛዬ ምናምን ሰው ተለቅ ያለ አፓርትመንት ይዤ እዛ ነበር የነበረው። ግን ኦፍ ኮርስ ፋሚሊ ታይም እንዳለው ሆኖ ቱ ቢ ኦነስት በጣም ፋሚሊ ታይም አዎ እቤት ነው እዚህ መጣሁ ከማዘር ጋር አዎ አንተ ማለት አይ አንተማ ተለየ ማለት እንዴት ቤት ሳታድር ማዘር ጋር እንዴት ሳታድር ኦኬ let me explain ይሄንን ባይሆን ጥሩ ፖይንት ከዚህ በፊትም በጣም ደጋግሜ ብያለሁ። እናቴ በጣም my biggest supporter ነች። በጣም ዩቲዩብ አፕሎድ ሳረግ መጀመሪያ የምታየው እሷ ነች። ስጠፋ ለምንድን ነው የጠፋው ዩቲዩብ ፖስት አላረክ የምትለኝ እሷ ነችና ዴይ ቱ ዴይ የምሰራቸውን ደግሞ ቪዲዮዎች ፕሮግረሶችን ስለምታይ ዩቲዩብ ላይ በጣም ሰፖርተሬ እሷ ነች። እንደው ዋው ሶ ኢንስቴድ ኦፍ ደውላ ለምንድን ነው በማመጣው ቤት አልታድርም እንዴ ምናምን ይልቅ go for it like እንዲህ ከተማ ላይ ሄር ነው ጎበዝ ሰላም መሆኑን አጣርተ ምናምን አሪፍ ነገር እንጠብቃለን ጎበዝ keep going ምናምን የምትል እናት ነው ያለችኝ እና ሸራቱ ማማም በጣም ነው የምወዳት ማዘርዬ ያ ግን እኛም እንወዳታለን ስፔሻሊ ሮዚ እኔ እናቱን የሚወድና የሚያከብር ሰው በጣም እወዳለሁ። ሌላስ የምሬ ነው ሲሪየስ ነው እወዳለሁ ያልሽ ነው I know anyway I had a good time ኧረ ባካንት ሰው ፋሚሊ ጋር ቀደምም እዛ በእንትን ቪዲዮ ኮል ስናወራ እንደዚህ አይደለም ምናምን ብለህ ሰው ሌላ ነገር ነው እንዲያስብ የምታረገውና ፕሊዝ የምን ሌላ ነገር ሰው በከፍታ ያማህ እንዴ ሮዚ ነኝ እንደዚህ አንዴ ትሪት ማድረግሽ አይ ምንም ትሪት ምናምን አይደለም ናፍቀሽኛል ምናምን ነገር ሲል ኢትስ ኦኬ ግን አሁን እኔ እናንተ ካሜራ ዘግተን ሌላ ነገር የምናወራ ነው የሚመስለው ባይዘው እና ሰው ደግሞ የምሰል እሱ ችግር የለም ደርስ ነው በመምሰሉ አለመምሰል ምክንያቱም እኔ እናንተ ምንም ነገር የለንም በጣም ወደ ማከብር ወንድሜ ነህ ጓደኛዬ ነህ ቤስት ፍሬንዴ ነህ ከዛ በዘለለ ምን ካሁን ያረኳቸው ነገሮች ሌላ ነገር አይደለም ቅድም ያልከው ማለት ነው ካሜራ ዘግተን ላይክ ካሜራ ቪዲዮ ኮል ላይ ምናምን ስናወራ እናንተ ማለት ምን የተለየ ነገር መቼ ነው የምንገናኘው? ኧረ በእናትህ ጀስት በቃ የምንገናኘው ኖርማል ናፍቀናል ፓርቷል ለምንድን ነው የምትዘያት ናፍቀኛል አይደለም ሌላ ነገር ነው የሚመስለው ለሰሚው ሌላ ነገር ነው የሚመስለው alright she my bad anyway እሺ ሌላ ነገር እንዲያስቡ አታርጋቸው በጣም እየተናደደች ነው ኖ መናደድ ሳይሆን እኔ ከረጅም ጊዜ በኋላ ሳገኝሽ ናፍቆቴን ተሸክም እንዲህ ነው በቃ ሪፕሌይ የምታረጊ አይደለም እሺ ችግር የለውም እሺ አይ በቃ ሶ እዚህ ፋሚሊዎች አናፈቁም ማለት ልጅ ሚስት ያ በጣም ኦፍ ኮርስ እንደ ልጅ ጊዜ ነው አደገ መሰለኝ ልጅ ባይሆን ጥሩ ፖይንት አነሳቸው በጣም ልጄ ናፍቆኝ ነበር በጣም ሚካኤላም እንደዛው ቤተሰቦቼ ከዛ ሚካኤላ ማለት ሚስት ናት ኖ እኔ እኮ ስሟ ስለማየ አረ ዚና ሚስት ናት ወይ ጥያቄ እኮ ነው እኔ እኮ ስሟ ስለማይያዝልኝ ማለት ነገር ግን ቆይ አሁን እቺን ጥያቄ እንደውም በደንብ እናወራባት ነው ወይ ሚስት ምን ማለት ነው ዲፋይን ስታረጊ ሚስት ማለት የቤት እመቤት ማለት ነው መሰለኝ ሚስት ማለት የህይወት አጋር ማለት ነው። እልሽ የፍቅር ጓደኛ አለ፣ የህይወት አጋር እጮኛ አለ፣ ሚስት አለ እኮ ሚስት የህይወት አጋር ናት። ኦኬ
በቃ ላይክ ከሚስት በላይ ሌላ ምንም ነገር የለም ለአንተ ላይፍ ውስጥ ከሚስት በላይ ምንም ነገር የለም ስለዚህ የህይወት አጋር ሚስት ናት ዳስ ምንም ነገር የለም ተብላ አይደለም ነው ካገባ በኋላ ሌላ ላይፍ አለ የለም ኤኒዌይ ደህና ናቸው እግዚአብሔር ይመስገን በጣም ኳሊቲ ታይም እያሳለፍኩ ነው ልጄ በጣም አድጋለች ያ ከሚስት ጋር ነው ከልጅ ጋር ማለት ጥያቄ ነው ብትመልስልኝ ቅሪ ነው አራይ ከሁለቱም ጋር ነው እንጂ እሺ ለምንድን ነው ሼም ይዘኝ እስከይ ስለ ሚስት ሲወራ ማለት ሼም ይዘኝ ማለት ኧረ እኔ ገና ልጅ ነኝ ኤኒዌይ ልጄ በጣም አድርጓል ምታይ በስማ ኦኬ በጣም ደስ ይላል አላህ ያሳድግልህ አሜን አንቺ እስክትተዋወቂ በስማ ማይካ ዌት በጣም ደስ ይለኛል በጣም ደስ የሚል ነገር ነው ወይኔ ለኔ ልጅ ወዳለው የምርቀም ነገርና ለምንድን ነው ያሉልሽ ሁለተኛ እንዴ ስላላገባው እንዳንተ ስላላገባው እና በጣም እርግጥ እሺ አይ ስላላገባው የሞለድ እቅዳለሽ በምን ያህል አግብቼ ነው ያው አግብቼ ከትዳር በኋላ ታዲያ ከትዳር በፊት መሆን ስለማይችል ከትዳር በኋላ ነው ኒካ አስሬ ኢንሻአላህ አላህ ካለ አላህ ባለበት ጊዜ ኒካ አስርና ወልዳለሁ አሁን ላይ ግን የሞለድ እቅድ ከኒካ በፊት የሞለድ እቅድ የለሽም ኦልራይት አይ በዚህ አጋጣሚ ልጅ ያልወለዳችሁ ሰዎች ውለዱ ልጅ እኮ ጸጋ ነው ይባላል ልጅ በረከት ነው ብለሲንግ እኔ ልጄን ከወለድኩ በኋላ ነው በጣም ብዙ ነገር ላይፌ ላይ ተቀየረ በጣም ብዙ ነገር ሜንታሊቲ ፋይናንሻሊ ኢን ኤቭሪ ሲቹዌሽን በጣም ብዙ ነገር ተቀይሯል ልጄ ከመጣ በኋላ ነፍ ብለሲንግ ይዞ ነው የሚመጣው ብዙ ጊዜም ደግሞ ከብዙ ማለት ከረጅም ጊዜ እንትን የድሮ ሰዎች ራሱ የሚሉት ነገር አለ ልጅ ጸጋ ነው እቺን ልጅ ጸጋ ነው ሚስት ደግሞ ደስታ ነች ይባላል ሰበሻል ታስደስትሻል አንዱም እንዳለ ታውቂያለሽ እሺ ምን አለ አንዱ ምን አለ መሰልሽ አይ ሰምተሻል ፕሮባብሊ ሚስት አግብቶ በጣም ደስተኛ ነው ምናምን ነገርና አስባችሁታል 10 ሚስት ቢኖረኝ ደግሞ እንዴ ደስተኛ አለ እንደሚችላል ምን አገናኛው ታዲያ ማለት እኔ እናንተ ከምናወራው ቶፒክ ጋር 10 ሚስት ቢኖር አይ ስለ ደስታ ስለ ብለሲንግ አንዴ የሚኖረው ስለ ብለሲንግ ዋው አይ ደስ ይላል ኤኒዌይስ ጥሩ ያው አላህ ልጅን ያሳድግልህ አሜን አሜን ፋሚሊህን ያብዛልህ ልጅ በልጅ ያርግህ መንታውን በላይ አሜን ይስጥ እንዴ አንቺ ያተሻሻይ እኔ እንደ ግንባር አለሰ ጅውላ በደስታ ደማሊ አትተሻሻይ በቃ አግሬሲቭ ማትኝ እንዴ ተረጋጊ ጾም አትጃጃል እሺ አይ ማባል እኔ እኮ ጾም ነው አትጃጃል ከዚህ በኋላ ከነካኝ ከዚህ ጋር ነው የምነሳው እኔ አንድ አለችኝ መላት እንደ እንቁላል መንከባከባት ሴት ጓደኛዬ ሮዚ ነች እኮ የፈለገ ቢሆን አሁን ደግሞ እንደዚህ ሶልላት ሌላ ነገር ጾመኛ ነኝ አትተሻሻይ አላማሽ ምንድነው ከኔ ጋር ኖ I'm being serious wait a minute እኔ እኮ I'm treating you listen አልፈልግም በእንደዚህ አይነት ጉዳይ ትሪት እንድታረጋኝ አልፈልግም ተረጋጊ እንጂ አልረጋጋም አልገባሽም እኮ listen ሲጀመርም እኔ ጾመኛ ሆኜ አንተን ራስ መጥቼ ተጠምጥሜ ሰላም ማለት ራሱ አይጠበቅብኝም ባይዘው ጾሙ I have respect እኮ ለሱ አልፈልግም apologize ለጾሙ ምናምን ነገር I respect it አላወኩ አውቅ ያለው ጾም እንደሆነ ነገር forbidden እንደሆነ let me explain one second እኔ ሴት ልጅ በጣም ትሪት እናቴ ሴት ነች ታዲያ ምን ያገናኘዋል ሚስትህም ሴት ነች ያስቀላ ወይ ጉድ እኔ ቆይሽ እየገባኝ አይደለም ምን እየተግባባን ነው ግን ዛሬ አዎ እኮ እየተግባባን ነው በቃ ላይክ እንትን ባልቁጥር ሌላ ነገር ነው ሰው የሚያስበው በቃ ጀስት ቁጭ ብለን ወራችን አልተቃቀፍም የሚሆን ነገር የለም እንዴ ቀላል ነገር እኮ ነው ያማ እንዴ ኧረ ጉድ ነው የምር ከዚህ በኋላ ከነካኝ ጽዬ ነው የምነሳው አይሰር የምር ለነሱ ችግር የለብኝም እኔ አትጃጃለኝ አይ አንቺ የምር እኔ am treating you in the friend ሌላ ነገር አስበያ ሌላ ነገር ብታስብም ባታስብም ዛሬ በጣም ለየት አልክብኝ ከሌላ ጊዜው ባይዘው ረጅም ጊዜ እንገናኝ ታዲያ ምንድነው የሚያጠማጥመህ ነገር አለ ምንድነው እንዴ በጣም ከብዙ ሰው ጋር እኮ ረጅም ጊዜ ቆይቼ ነው ቫይቡን መገዩ like you're killing the mood literally ይሁን አይመለከተም በቃ አንተ ለንጃ አላውቅም ዛሬ ሙድ ካልሆነ ወይ ሌላ ጊዜ እንገናኝ እንችላለን ካካበድኩብኝ በጣም ይቅርታ ግን ማካበድ ይልሽ I told you አንቺ ነሽ ሴት ጓደኛ ያለሽኝ ምናምን ነገር ምን አገናኘው ታዲያ ከሴት ጓደኛ ጋር ምን ከዛ ያን ሁሉ ጊዜ ስናወራ
ናፍቀኛል ናፍቀሽኛል የተባባልነው ስንገናኝ ያው ኤክስፔክት ላይ በብሊ ነገር አሪፍ ጓደኛዬ ምናምን ነገር አንቺ ደግሞ you taking in a wrong like my own situation ምናምን ነገር okay anyway my bad ጾም ስለሆነ I apologize ለጾሙ ምናምን ነገር ጾም ሲፈታ እንገናኝ ካሜራውን አፍተም ላይት እንችላለን የምሬ ነው ጾም ሲፈታ በቃ እንገናኝ so ዛሬ ሙድ እንደዚህ ነው እኔ ምንም አልገባኝም ማለት እኔ እንጃ እሺ ለማንኛውም I'm just being normal I'm just being a friend እኮ ፍሬንድ ነን እኮ እኔም እኮ ፍሬንድ ነን ብዬ ነው የመጣሁት ማለት ጾም ነው ጾመኛ ሆኜ ነው የመጣሁት ምናምን ነገር ላይክ ተገናኝተን ኢቭን አብረን ጊዜ እንድናሳልፍ ምናምን አብረን እንድናፈጥር ምናምን ነገር አስቤ ነበር የመጣሁት የነበረው ስለዚህ በቃ ይሁንልህ ለማንኛውም እኔም ወደ ቤት ልሂድ ፍጡር ሰዓት እየደረሰ ስለሆነ ደውልኝ ማለት የምሬ ነው በቃ ላይክ አላቅም እንጂ ከሌላ ጊዜ በጣም ዛሬ ወሬህም ተለየብኝ ድርጊትህም ተለየብኝ ምናምን እና ሰው ሌላ ነገር እንዲያስብ ያደረክ ነው ምናምን ብዬ ነው ማውራት ያለብኝ ፖሊስ ታው ምናምን ሰው ሌላ ነገር እንዲያስብ ያደረክ ነው አሁን አንዳንድ ሰዎች በጣም ላይክ እናንተ ሌላ ነገር ያለን ነው የሚመስለውና ያን ነገር ደግሞ እንዲፈጠር ስለማልፈልግ ፍጡር ሰዓትም እየደረሰ ስለሆነ ሊድ ኤኒዌይስ የምሬ ነው ቻው የምሬ ነው ሮዚ ሲሪየስሊ አንቺ አራራ እንዴ እሺ ኖ አልገባሽም እንዴ እኔ እኮ በጣም ስለምወድሽና እንደ ጓደኛዬ በጣም እንደ ቅርቤ ስላየሁሽ ነው እንደዚህ ትሪት ያደረግሽ ሞጀር ሌላ ነው anyway my bad I apologize ጾም ስለሆነ ነው ምናምን I get it በጣም my bad ግን እንደ ጓደኛዬ ስለምወድሽ ፕላስ ደግሞ ላንቺ ብዬ ስጦታ ከረጅም ጊዜ በኋላ ነው የተገናኘ ነው ብዬ የት ነው የገዛሁት ኢስላሚክ ጊፍት ሾፕ ድረስ ሄጄ ይሄን ሁሉ እንዲህ አይነት ቁም ነገረኛ ሰው ለምንድን ነው የምታስቀየው? ና I'm being serious የምን አይልኩ ለሳልሻ አይ አላለገ መጀመሪያ መስጠት ነበረብኝ ከቪዲዮ እንደዚህ እንዳላስብ አዎ anyway ይሄን ላንቺ ነው listen ና አይደለም የምር እግዚአብሔርን ሲሪየስ እንደ ቆይ ከስፒች አስፈልግ ይሄን ሁሉ ነገር ተብዬማ ወደ ቤት ይዞም ልሄድ ይችላል anyway ምንም ያልኩ ነገር የለም እኔ በጣም ነው የምወድሽ ሮዚና I have a lot of respect ላንቺ እኔም ሪስፔክት አለኝ almost አሁን አመታት እየተቆጠሩ ነው ይሄ ፍሬንድሺፕ ገብቷል so maybe ጭንቅላትሽ ሌላ ነገር ካለ ከኔ ጋር I don't know maybe ለፐብሊኩ ማለት ያለብሽ ነገር አንቺ ባያቸው ግን no ያስቀመጥከኝ ለዚህ ነው ስለሳት ነው ተፍታፍታ እኔ ግን I'm treating you and the best friend እኔም እንደ ቤስት ፍሬንድ እንደምወደው ሰው ትሪት ያደርግሽ ነው እኔ እንኪ ይሄ ላንቺ ነው ያመጡት የምር እዚህ ነው የገዛው ደግሞ ከኢትዮጵያ አይደለም ኧረ ይሄው ለንደን ሾፕ ይላል እሺ ይከፈት ያው ጾምም ስለሆነ ከረጅም ጊዜ በኋላም ስለተገናኘን ባሪፍ ነገር ይዤ ልጠብቃት ብዬ አንቺ ግን ምን ያመጣሽልኝ ነገር ምንም የለ ሽሮና በርበሬ ያለ ሽሮና አቀብልሃለሁ በሶ አቀብልሃለሁ እስኪ ጭብጫዋ አንዴ በእናታችሁ ምን ለኢድ እንለብሰው በጣም ኤክስፔንሲቭ ነው በነገራችን እዚህ ሀገር ርካሽ እንዳይመስላችሁ እንደዚህ አይነት ነገር ማግኘት ማለት ከኢስላሚክ ሾፕ ነው ሄጄ የገዛሁት ይኸውላችሁ በጣም ምርጥ ፕሌስ ነው አልቁባ ነው ምናምን ይባላል ኢስላሚክ ጊፍት ሾፕ አልቁባ አረብኛ ማንበብ አልችልም ዋው እስኪ አንብቢው አረብኛ ትችያለሽ አልችልም ኦኬ ያ አልቁባ ነው ግን አልቁባ ኢስላሚክ ጊፍት ሾፕ ለንደን ነው ዋይት ቻፕል ነው ያለው ሱቃቸው አሳያቸው በደምብ ወደድሽው አዎ በጣም እና እንደዚህ አይነት ጓደኛሽ ነው የምታስቀይም አለ ሂጃቡ ነው ኤቭሪቲንግ አለው አንድ ላይ ያ ፉል እንትን ነው ለኢዴን ነው የምለብሰው ጋይስ ለኢድ ለብሼ ቪዲዮ ሰራላችኋለሁ ያ የምር አመሰግናለሁ እናሳ ለብሼ እንዳላሳያችሁ ያው አይመችም እዚህ ለመልበስና ለኢድ ለብሼ ቪዲዮ ሰራለሁ አይ ፕሮሚስ እኔ እንደዚህ ነኝ እንግዲህ በዙሪያ ላሉ ሰዎች ፍቅሬን ማሳየው በቃል ብቻ አይደለም የኔ እናት አረ በጾሙ አትቀፊኝ በእናትሽ እንዴ አረ ፕሊዝ ጾም ነው አገኘኝ ማለት ነው አይ ኤኒዌይ አትናደጂ ግን የምር አመሰግናለሁ ገና ደግሞ አላህ ገና በጣም እንዲሁም ቅድም እያልኩ ነበርኩ ከዚህ በኋላ ትራቭል ማድረግባቸው ቦታዎች ይዣት ሄዳለሁ ምናምን እያልኩ ነው ስንት ነገር ሳስብ እሷ በዚህ ልታገባኝ ነው ትላለች የሆነ ቦታ ይዛት ይደማ ወደሱ አይ ማግባት ላይ አንተ ኦሬዲ ስላገባ ትቆያለህ ማግባት ላይ እሺ ቀሚስ ይዘሽ ኦልራይት አይ ቲንክ ላይክ እንደዚህ አይነት ነገር ነው
አሁን ትሄጃለሽ ወይስ እንብላ ኢፍጣር? እንብላ። በጣም አመሰግናለሁ። የምር ትሄጃለሽ ወደ ቤትሽ እንብላ ምግብ። ትክክለኛ ጓደኛ እንደዚህ ነው። በጣም አመሰግናለሁ። እነግርሻለሁ። ኢድ ሙባረክ። ኧረ ረፈቀሻውንም እንዴ አትቀፈኝ። ኢድ ሙባረክ ብያለሁ። ኢድ ከተመቸን ቪዲዮ እንሰራለን። ኢፍጣር እንደው ይሄን ብቻ አይደለም ያሰብኩት። ይሄን ብቻ አይደለም ኢፍጣርም አብረን እንድናፈጥር አስቤ ነበር ዛሬ። በነገራችን ላይ ቀኑን ሙሉ ዴዲኬት አድርጌ አንቺን ለማግኘት ነው የመጣሁት። ገብሻላ ፕላስ ጊፍት ይዤ ኢፍጣር ሲደርስ አብረን ሄደን ምግብ ቤት ኢፍጣርን እንድናፈጥር አሪፍ ቆንጆ ታይም አብረን እንድናሳልፍ ብዬ መጥቼ ጀለስኪ ትሪት አደራረጓ ትንሽ I just don't get it. I'm confused. ሁላችሁ እኔ ብቻ አይደለም እናንተም ኮንፊውዝድ እንደሆናችሁ ተስፋ አይ ነው ቤተሰቦች። ኤኒዌይ ይመች አንተም ይመች። የምራ መሰገን ጋይስ ለማንኛውም በጣም ይቅርታ ካስደበርኳችሁ በጣም ይቅርታ። ግን ኤፊን አመሰግናለሁ። ከረጅም ጊዜ በኋላ ነው የተገናኘ ነው። ከዚህ በኋላ ግን አንጠፋፋም ብዬ አስባለሁ። ኮንቲኒየስሊ ጊፍት ማይቀየረ ነገር ሄደ ኮንቲኒየስሊ ቪዲዮ ብንሰራ ደስ ይለኛል። እንሰራለን ብዬ አስባለሁ ከዚህ በኋላ። በሌላ ቪዲዮዎች ጠብቁን። ኔክስት በሌላ ቪዲዮ ከሱ ጋር እንመጣለን። ላይክ ሼር ሰብስክራይብ እያደረጋችሁ 200 ሺህ አስገባችሁ። እስኪ በእናታችሁ አብረን 200 ሺህ እንገባለን። አብረን እናከብረዋለን ብለን እናስባለን። እሱም 200 ሺህ ወጣ ይቀር 200 ሺህ 400 ሺህ ሰብሰብ አድርገን የምር አብረን ስካይ ዳይቭ ነው የምናደርገው። በጣም በሚገርም ሁኔታ እናከብራለን። ስካይ ዳይቭ ታደርገች አላረግም እንደዛ ነው ያልከው? አላረግም የምትለው ነገር እኮ ኖ ባሪፉ እናከብረዋለን። እዚህ አሪፍ ነገር እንትን እንላለንና ጋይስ ኔክስት ቪዲዮ ላይ እስከማገኛችሁ መልካም ጊዜ ይሁንላችሁ። ከኤፊ ጋር ኔክስት ቪዲዮ ላይ እንገናኛለን። ባይ